ሻሎም ሻሎም ተመልካቾቼ እንዴት ናችሁ? ዛሬ ደግሞ ባናና ስሙዚ አዘገጃጀት አሳያችኋለሁ። እንግዲህ ሁልጊዜ እንደምናገረው ተመሳሳይ የሆነ ባናና ስሙዚ አይደለም። የኔ ለየት ያለ የሚያደርገው ምንድነው? ለዳይተሪ የሚሆን ነው በአብዛኛው የምሰራው። የተጠቀምኳቸው ግብአቶች 2 መካከለኛ ሙዝ የበሰለ፣ 1 የሻይ ብርጭቆ ወተት፣ 3 የሾርባ ማንኪያ ጥሬ አጃ፣ 1 የሻይ ማንኪያ ፒናት በተር፣ 1 የሻይ ማንኪያ ጥቁር ዘቢብ እና 1 የሻይ ማንኪያ ቀረፋ ይሆናል። ወደ አዘገጃጀቱ እንሂድ። ተመልካቾቼ እንግዲህ ሙዙን ከትፌዋለሁ። ወተቱን ጨምራለሁ። አጃው 3 የሾርባ ማንኪያ ብያችኋለሁ። ፒናት በተር አሁን እንፈጨዋለን። ቀረፋውን ረስቻለሁ። ቀረፋ ላድርግ። በጣም ያጣፍጠዋል ቀረፋ። አሁን ሁሉም ተጨምሯል፣ እንፈጨዋለን። እንግዲህ ሁልጊዜ እንደምናገረው የኔ ለየት የሚያደርገው አሁን እዚህ ባናና ስሙዚ ላይ ጥሬ አጃ መግባቱ ነው። አንደኛ ባናናው በጣም ስዊት ስለሆነ ስዊትነቱን ይቀንሰዋል። ሁለተኛ ደግሞ በጣም ለዲያተሪ በጣም ይረዳል ማለት ነው። ኢዝሊ ዳይጀስተብል ይሆናል፣ አይከብደንም። ሆዳችንን ስንጠቀመው ባዶ ነው የሚሆነው። በጣም ቆንጆ ነው። ያው እንግዲህ 2 ሙዝ ዘቢቡ እንደውም ሲርስ በጣም ነው የሚጣፍጠው። እንግዲህ በቀጣይ ብዙ አይነት ነው ስሙዚ ማሳያችሁ፣ ብዙ አይነት ጁስ አሳያችኋለሁ። ይሄ እንግዲህ ለራት ይሆናል፣ ለቁርስ ይሆናል። የግድ እንጀራ መብላት የለብንም። ማታ ላይ እንጀራ መበላት ግዴታ አይደለም። ከእንጀራ መውጣት መቻል አለብን። አንደኛ ሄልዚ አይደለም፣ ማታ ላይ እንጀራ ይከብዳል። ስሙዚ ግን የምንጠቀም በጣም የሚገርም አይነት እንቅልፍ ነው ራሱ የሚያስተኛል። ለምን? ወተት አለው። እንደውም ማር ራሱ ንጹህ ማር ከተገኘ ትንሽ ንጹህ ማር ጠብ ቢልበትም ምንም ችግር የለውም። ለምን? ጣፋጭነቱ ጠፍቷል አጃ ስለጨመርኩበት እና በጣም ቆንጆ ነው። ሁላችሁም እየሰራችሁ ሞክሩት ተመልካቾቼ። በጣም ቆንጆ ነው። ሁላችሁም እየሰራችሁ ሞክሩት። ፕሊዝ ኮሜንት ላይ ቦክስ ላይ ኮሜንት ስጡ። ሰብስክራይብ፣ ሼር፣ ላይክ አድርጉን፣ አበረታቱኝ። በጣም ብዙ አይነት ስሙዚ ነው በቀጣይ ማሳያችሁ። መልካም ዊኬንድ ይሁንላችሁ። ቻው ባባይ።